ይግዘኛል በጣም እሱ ደግሞ ለኔ በጣም ይለያል እንዴት ትገልጫለሽ አዶናይን በምንም ልገልጸው አልችልም በምንም ስለ በጣም ምርጥ ሰው ነው በጣም ከምል በላይ ስለ ከመጀመሪያ አዶናይን ነው ማመስገን የምፈልገው ስለ እንጃ ቃላት እያጠረኝ ነው ኦኬ በጣም አሁን እዚህ እንድትኖር ያረጋግሽ እሱ ነው ምኖረውም በሱ ድጋፍ ነው ሙዚቃም ልሰራ አሁን ላይም እያገዘኛለሁ እሱ ነው ለአዶናይ ምስጋና ይገባው አንዴ ከቬሮኒካ ጋር አገናኝቶሻል አይደል እስቲ ቪዲዮ እንመልከት እሺ ያዘለቱ መታረቂያው ክራሩናት መደበቂያው ያዜማል ካፋፉ ሰሜን አርጎት ባፉ ዘለገለው መልከ ዘመን ቃላዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ በአደባባይ አጣዋንተን መሳ ናይስ ከዛ ቬሮኒካ ምን አስተያየት ሰጠች አንቺ ጠንካራ ሴት ነሽ ትልቅ ደረጃ ትደርሻለሽ ብላ አበረታታኛለች ይሄን ሁሉ ነገር የሚያደርገው አዶናይ ነው ለአዶናይ አንዴ አይ ሱቃውን ባንቺው ጀመረና በጣም ብዙ ሰዎችን እየደገፈ ነው ያለው አዎ ብዙ አርቲስቶች ያው እንግዲህ አንድ ሁለት አርቲስቶች ካው መኪና እንዲያገኙ አድርጓል አድርጓል ዲቻ ቮይሶችንም እየደገፈ ነው እኔንም እየደገፈኝ ነው አንቺንም እየደገፈ ነው እኔንም እየደገፈኝ ነው ዲቻ ቮይሶች አሁንም አሉ ዚያር አሁንም እዚህ ናቸው ከነሱ ጋር ነው አንቺ ከነሱ ጋር ነው የምኖረው አንድ ላይ ነው የምንኖረው ይሄ ሁሉ ባዶናይ ነው አዶናይ ምን ይሰራል ከፈጣሪ በታች እስቲ ወደ ዘዋይ ልመልሽና አስተዳደግሽ ንገሪኝ እንዴት ነው ያደግሽው ቤት ውስጥ ሶስተኛ ልጅ ነኝ እሺ መጀመሪያ እናቴ ናት እዚህ ድረስ ራሱ እንትን አይልች በ13 ዓመቴ ነው ቆሎ ልሸጥ የወጣሁት ታናሹ እንደማለኝ በዚህ ተክላይማን ብሎ እናቴን አግዤ ያጎነበጠ ሰውነቷን ቀና ላረጋ ፈልጋለሁ ተክላይማኑ ካለ ማለት ነው ሁሉም ያልፋል ግን የቤቱ ሶስተኛ ልጅ ነኝ እኔ ነኝ በ13 ዓመቴ ከክላስ መልስ እየተመለስኩ ቆሎ እየሰራው